ጤና ይስጥልን። አሁን ደግሞ ኤክሰርሳይዝ 5 እንሰራለን። ኤክሰርሳይዝ 5 ለመስራት ስታርት ፓርት ኦፕን እንላለን። ከዛ የቶፕ ፕሌንን ሰሌክት አድርገን ቶፕ ፕሌን ላይ ስኬች እናደርጋለን። ቶፕ ፕሌን ላይ ምን እንሰራለን? መጀመሪያ ሴንተር ላይን እንሰራለን። ሴንተር ላይን ልክ በዚች በሚድ ፖይንት እንዲህ አድርገን እንሰራለን። ከዛ ኢስክ እንለዋለን። ይሄኛው ላይ ራይት ክሊክ አድርገን ኮንቨርት እናደርገዋለን ወደ ሴንተር ላይን። ከዛ በኋላ ምን እናደርጋለን? የዚህን ዳይሜንሽን እንሰጠዋለን። የዚህ ዳይሜንሽን ስንት ነው? 150 ኦኬ። ከዛ በኋላ ሰርክል እንላለን። ሰርክል ብለን የዚህኛዋ ጫፍ ላይ ምን እንሰራለን? ሜዠርመንት አንድ ሰርክል እንሰራለን ማለት ነው። የዚች ሰርክል ዲያሜትር ስንት ነው? 15 ሚሊ ሜትር ኦኬ። አናዘር ሰርክል እንሰራለን በዚህኛው ጥግ። እዚህ ጥግ ላይ አሁንም ስንት እንሰራለን? 15 ሚሊ ሜትር ኦኬ። ከዛ በኋላ አሁንም ሌላ ሰርክል እንሰራና ሴንተር ፖይንቱ ላይ ምን እንሰራለን? በ60 ሚሊ ሜትር ዲያሜትር ሌላ ሰርክል እንሰራለን ማለት ነው። ከዛ አሁን እዚህ ጋር ኦፍሴት እንነካና ኦፍሴት እቺኛዋን ስንትን ኦፍሴት እናደርጋለን? በ5 ሚሊ ሜትር ኦፍሴት እናደርገዋለን። ኦኬ። እንደገና የዚህኛዋንም ኦፍሴት ኦኬ። ከዛ በኋላ ምን እናደርጋለን? ላይን እንመርጥና ከዚህኛዋ እቺን ፖይንት እንዳይነካብን ተጠንቅቀን፣ እቺ ፖይንት ማለት ኳድራንት ናት። እኛ የምንፈልገው ግን ታንጀንት ስለሆነ ከዚህ እዚህኛው መስመር ላይ ታንጀንት እንነካለን። ከዛ ኢስክ እንነካና ድጋሚ ላይን እዚህኛው ላይም ታንጀንት ፖይንት ኳድራንት ሳይነካ ወይም ከኳድራንት እቺኛዋ ኳድራንት ናት። ከኳድራንቱ አለፍ ብለን ታንጀንት ምልክት ሲመጣልን እሷ ላይ ኦኬ እንላለን። ከዛ አሁን ምን እናደርጋለን? ትሪም እንላለን። ከትሪም ከማለታችን በፊት እቺኛዋ ላይን ምን እናደርጋለን? ከትሪም ታች ምን የሚላለ ኤክስቴንድ ኢንቲቲ የሚላለ ይህንን ምን አደርገዋለሁኝ? የስ ስለዋለሁኝ ኤክስቴንድ አደርገዋለሁኝ እስከዚህ ጥግ እስከሚደርስልኝ። በዚህ ጋር መጣና እቺን ኤክስቴንድ አደርገዋለሁ እዚህ ጥግ ላይ እንዲደርስልኝ ማለት ነው። ከዛ እቺን ምን አደርጋለሁኝ? ትሪም አደርገዋለሁኝ። ትሪም በፓወር ትሪም ይህንን አጠፋለሁ። እቺን አጠፋለሁ። ይሄኛውን እቺኛዋን የመጀመሪያዋን ዘን ይህንን አጠፋለሁኝ ማለት ነው። አሁን ኦኬ ይለዋለሁ። ከዛ በኋላ ምን ማድረግ አለብኝ? የዚችን ሰርክል ሴንተር ከዚህኛው ጋር ምን አደርጋለሁኝ? ኮንሲደንስ አደርገዋለሁኝ። ወይም ደግሞ እዛው እንዳለ መጀመሪያም ኮንሲደንስ ስለሆነ ችግር የለውም እንዳይለቅ ብቻ። ይህ ሚድ ፖይንት አሁን ምን ማድረግ አለብኝ? ሚረር አደርገዋለሁኝ ማለት ነው። ስለዚህ ሚረር እላለሁ። ከዛ ኢንቲቲ ሚረር የሚደረገው ይሄኛው ሁሉንም ላይኖች ከሴንተር ላይኑ በስተቀር ሁሉንም ላይኖች ሴሌክት አደርጋለሁ። ከዛ ሚረር አባውት የሚለው ላይ ይህንን እመርጥለታለሁ። ዘን ኦኬ ይለዋለሁኝ ማለት ነው። ከዛ በኋላ ፊቸር ላይ ገባለሁ። ኤክስትሩድ ቦስ አረገዋለሁኝ 10 ሚሊ ሜትር ኦኬ አረጋለሁኝ። ዘኔክስት እዚህ ላይ ክሊክ አድርጌ ስኬች እላለሁኝ። ከዛ ያን ስኬች ያልኩበት ላይ ሰርክል ኦን ዘ ሴንተር ፖይንት እስከ እዚችኛዋ ታንጀንት አደርጋለሁኝ። ወይም ደግሞ እቺን
ደብል ክሊክ አድርጌ 60 ሚሊሜትር አደርገዋለሁኝ። ከዛ ፊቸር ላይ ገባለሁ፣ ኤክስትሩድ አደርገዋለሁኝ። ስንት አደርጋለሁኝ ማለት ነው? የተሰጠኝ 75 ነው ማይነስ ይሄኛው 10፣ ስለዚህ 65 ሚሊሜትር ኦኬ አደርጋለሁ። ከዛ በኋላ እዚህኛው ላይ ስኬች አሁን ሬክታንግላችን ሚድ ፖይንት ከሚለው ማለት ሴንተር ሬክታንግል የሚለውን እንመርጥና እቺን ፖይንት ኦሪጂኗ ላይ እመጣና ከዛ በኋላ ሰሌክት አደርጋለሁኝ። ከዛ ዳይሜንሽኔ እዚች ጋር የተሰጠኝ ስንት ዳይሜንሽን ነው? 15 ኦኬ። ከዛ በኋላ ይሄንን ኤግዚት አድርጌ ምን አደርጋለሁ? እቺን ላይን ኮንትሮልን ይዤ ከዚህኛው ሰርክል ጋር ምን አደርጋቸዋለሁ? ታንጀንት ነካለሁኝ ማለት ነው። እዚህ ጋር መጥቶ ልክ እዚህ ጋር ግጥም እንዲልልኝ እነካዋለሁኝ። ልክ በዚህ በኩል ሳረገው ሴንተር ፖይንት ስለሆነ በዛኛውም ያደርጋል። ኦኬ አረጋለሁኝ። ከዛ በኋላ ፊቸር ላይ ገብቼ ኤክስትሩድ ከት አረጋለሁ። ኤክስትሩድ ከት ስል ይሄኛው ነገር ሙሉ ለሙሉ ተቆርጦ ስለሚወጣ ስሩ ኦል አረገውና ኦኬ እላለሁኝ። ከዛ በኋላ ምን አረገው? ሙሉ ለሙሉ ቆርጦ አወጣው። ሌላኛው ስኬች ደግሞ በዚህ በኩልና በዛ በኩል ለመቅደድ ይሄ እዚህ ላይ ስኬች አረጋለሁኝ። ከዛ አሁንም ሴንተር ፖይንት ነክቼ በሬክታንግል እንደዚህ እሰራለሁ። ከዛ በኋላ ሜዠርመንት የዚችኛዋ ዳይሜንሽን እንሰጠዋለሁኝ። ስንት ነው የተሰጠኝ? 35 ሚሊሜትር ኦኬ። ከዛ ፊቸር ላይ ገባለሁ። ፊቸር ላይ ገብቼ ኤክስትሩድ ከት አድርጌ ከዛ በኋላ ፍሊፕ ሳይድ ቱ ከት ወደ ውጪ ነው ቆርጠው፣ ውስጡን ሳይሆን ውጪውን ቆርጣለሁ። ከዛ እዚህ ጋር ስሩ ኦል የሚለውን አጠቃላይ ሳይሆን ምቆርጠው ምንድነው ብላይንድ ብዬ ስንት ሚሊሜትር ነው ወደ ታች? 30 ሚሊሜትር ኦኬ። ከዛ ወደ ውጭ ቆረጠልኝ ማለት ነው። ይሄ በጣም ቀላል ፕሮጀክት ነው። አመሰግናለሁኝ ስላዳመጣችሁኝ። ቴንኪው